የጌታ መሆኔ የኢየሱስ ክርስቶስ ደስ ብሎኛል ለኔስ ደስ ብሎኛል ለኔ የእርሱ በመሆኔ የኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ከዘመነ ማቴዎስ እንኳን ወደ ዘመነ ማርቆስ 2006 ዓመተ ምህረት በሰላም አደረሳችሁ አደረሳችሁ። ቁጥር 1 ቪዲዮአችንን አይታችሁ ገንቢና አስተማሪ የሆነ አስተያየታችሁን ድጋፋችሁንና ጸሎታችሁን ለቸራችሁን ሁሉ ከልባችን እናመሰግናለን። አሁንም ጸሎታችሁና ገንቢ አስተያየታችሁ አይለይ። ከዚህ ቀደም የሰራናቸውን መጻሕፍቶቻችንና ቪዲዮዎቻችንን አይታችሁ እናንተ በሰጣችሁን አስተያየትና ድጋፍ ደስ እየተሰኘን ራያችንን ከግቡ ለማድረስ ዘመናትን ያስቆጠረውንም ሆነ አሁን የሚጨመረውን የመናፍቃንን አስተምህሮ ከስር ከመሰረቱ ነቃቅለን ለመጣልና ቅድስት ቤተክርስቲያንንም ከባዕዳን አስተምህሮዎች ለመጠበቅ አገልጋዮች መሆናችንን በጸሎታችሁና በገንቢ አስተያየታችሁ ለምትደግፉን እንዲሁም የቅዱሳን ሐዋርያትና የአበውን ፈለግ በመከተል የክርስቶስን ወንጌል በመስበካችን ምክንያት ለሚያሳድዱንና ስማችንን ለሚያጎድፉ ሁሉ ቆርጠን የተነሳን መሆናችንን እያረጋገጥ በቃላችን መሰረት ይህንን ቪሲዲ ለአድማጮች ሁሉ እነሆ ብለናል። በቁጥር 1 ቪሲዲያችን እንደገለጥነው ሊቀ ጠበብት ዘሪሁን ሙላቱ የተባሉት ሰው ከቅዱሳን ነቢያትና ከቅዱሳን ሐዋርያትን ያልተማርነውን የእግዚአብሔርን ቃል አጣመው ለፈቃዳቸው በመጠቀምና በእግዚአብሔር በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኮያን የተቀበሩበት የመጠሪያ ስም ሐሞን ጎግ ሲባል ምእመናንን በማሳት ደግሞም ቅዱስ ሲኖዶስ የማያውቀውን ቪሲዲያቸውን የሲኖዶሱ ልሳን በማድረግ ሐሞን ጎግ ወይም ኦርቶዶክስ መልስ አላት በሚል ርዕስ አሳትመው በገበያ ላይ መዋላቸው ይታወቃል። የመጨረሻውን የቅዱስ ሲኖዶስ የውግዘት ውሳኔ ለማስተላለፍ ይህ ቪሲዲ ተዘጋጀ። እኒህ ሰው ኢየሱስ ክርስቶስ በመስቀል ላይ የተቀበለው መከራ ለቤዛነት ወይም እኛን ለማዳን በቂ አይደለም በማለትና የማርያምንም ስብዕና ክርስቲያኖች እንዲጠራጠሩ በማድረግ ኢየሱስ ይበቃናል በማለትና ማርያም እንደኛው ናት በማለት የድንግል ማርያምን አማላጅነት የማይቀበሉ ናቸው። የገድላትንና የድርሳናትን አስተምህሮ ሲሻቸው በመቀበል ቅዱሳን ከሞቱ በኋላ ወይንም ደግሞ ይሄንን ምድራዊ ዓለም ከለቀቁ በኋላ ያማልዳሉ አዎ ያማልዳሉ። ሳይሻቸው በመቃወም አንድ ሰው ሲኦል ከገባ በኋላ ከፍርድ ካገኘ በኋላ እዛ ያሉት ቅዱሳንና እዛ ያሉት ሰዎች እርስ በራሳቸው የማማለድ ስራ ይሰራል የሚል የቤተክርስቲያናችን ትምህርት የለም። ደግሞም የቅድስት ቤተክርስቲያን አባቶችና ልጆችን ስማቸውን በማጉደፍና በመሳደብ በሚያሳትሟቸው መጻሕፍቶችና ቪሲዲዎቻቸው ዕውቅናን ማግኘት ከጀመሩ ሰንበትበት ብለዋል። መርጌታ ነኝ ብሎ የሚያጭበረብረው ዲያቆን የነበሩት ዛሬ በቅዱስ ሲኖዶስ ውሳኔ አቶ የተባለው ተመክሮ ያልተመለሰው የለየለት መናፍቅ ጽጌ ስጦታው ይሄ ነው። ቅዱስ ሲኖዶስ ካወገዘው ወይንም ላወገዘው ለአቶ ጽጌ ስጦታው የግራ ክንፍ አቀንቃኝ መተተኛና ጠንቋይ የነበረው አሁን ደግሞ ኢየሱስን ተቀብያለሁ ያለውና መርጌታ ነኝም እያለ እያጭበረበረ ያለው አቶ ሙሴ መንበሩ ነው። በመሆኑ ሊቀ ጠበብት ዘሪሁን ሙላቱና መሰሎቻቸው ከዚህ አይነት የስተት አስተምህሮና ተግባራቸው እንዲታቀቡና ንስሐ እንዲገቡ በማሰብ ደግሞም እውነተኛውን የቤተ ክርስቲያንን አስተምህሮ ከስተት አስተምህሮ ለይተው እግዚአብሔርን መምሰል ያስለምዱ ዘንድ ለኢትዮጵያውያን ወገኖቻችን ሁሉ እንደተለመደው ይህንን ቪሲዲ እነሆ ብለናል። የእርሱ በመሆኔ የኢየሱስ ክርስቶስ የጌታ መሆኔ። ማሳሰቢያ ከዚህ በፊት ባሳተምናቸውና ከዚህም በኋላ በምናሳትማቸው መንፈሳዊያን መጻሕፍቶቻችንና ቪሲዲዎቻችን በሊቀ ጠበብቱና በመሰሎቻቸው በሚደርስብን መከራ፣ ስድብ፣ እንግልትና የስም መጉደፍ የበቀል ምላሽ መስጠት ሳይሆን ዓላማችን በተናጥልና በቡድን ሆነው የእውነትን ቃል አገልጋይ ከመሰሉ የስተት አስተምሮ ከሚያራምዱ መናፍቃን ቅድስት ቤተ ክርስቲያንንና ልጆቿን መጠበቅ ነው።
አሚሃ ተንሳ ስመ ኢየሱስ ጥዩቀ ዘሪሁን ጸላኤ ሰናይ በቅድሜነ ወድቀ ወዝንቱ ነገር በዓለመ ሁሉ ተአውቀ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ክርስቶስ በመስቀል ሞተ፣ ደሙን አፈሰሰ። ተክለ ሃይማኖት ደግሞ ልክ ክርስቶስ በሞተበት ልክ ዓለምን ያድኑ ዘንድ በተቅማጥ ሞቱ። እንደ ስቅለቴ እቆጥርልሃለሁ፣ ይሄ ለኛ እርግማን ነው፣ ሞት ነው። እንዴት ነው የሚሰውየ ተቅማጥ ከክርስቶስ ደም ጋራ እኩል ሆኖ ተወዳድሮ ክርስቶስ ባዳነበት ልክ የእሳቸው ተቅማጥ ደግሞ ዓለምን ሊያድን የሚችለው? ይሄ ለኛ ጥያቄያችን ነው ማለት ነው። አሰርገዋ ለምድር በስነ ጽጌያት ምድርን በአበቦች አስጌጠ ይላል ገብርኤል መልአክ እንጂ ፍጡር እንጂ ፈጣሪ አይደለም። እስላምም ክርስቲያንም ቢሆን በገዳሙ የተቀበረ ይድናል ይላል ገድሉ ላይ። እስላምም ክርስቲያንም ቢሆን ይሄ እኮ ከወንጌል ውጭ እንዴት እንደሆነ አስቡት። አደጋ ነው ወገኖች። ከገድሉ እንደው ስንመለከተው በጣም ከወንጌል ጋራ ሰማይና ምድር ያህል የተራራቀ እይታ ነው ያለው። ይሄ ለኛ ጥያቄያችን ነው። ተአዛዜ ከዊኖ ወረደ ወመጽአ ላድኅኖ ይላል። የቤተ ክርስቲያን ሙሽራ የመላእክት ሰራዊት አለቃ ገብርኤል ለነገስታት ክብር እና ሞገስ እሺ ብሎ ታዛዥ በመሆን ከሰማይ ወረደ፣ ለማዳን መጣ ይላል የታኅሳስ ገብርኤል ዚቅ። ኢየሱስ ክርስቶስ ነው ሰውን ለማዳን ከሰማይ የመጣ ወይስ ገብርኤል? ኢየሱስ ይበቃናል በማለትና ማርያም እንደኛው ናት በማለት የድንግል ማርያምን አማላጅነት የማይቀበሉ ናቸው። አስረግጠን የምንናገረው ኢየሱስ በቂ ነው፣ ከበቂ በላይም በቂ ነው። የእርሱ በመሆኔ የኢየሱስ ክርስቶስ የጌታ መሆኔ የኢየሱስ ክርስቶስ ደስ ብሎኛል እኔስ ደስ ብሎኛል እኔ። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። እስካሁን ካነሳናቸውም የከፋ በየገድላቱ ካገኘናቸው ነገሮች በጣም አንገት የሚያስደፋ የሚያሳፍር የሚያሸማቅቅ ነገር አለ። ምናልባት ይህንን እንደ መጨረሻችን አድርገን እንየው። በዚህ ገድል ውስጥ ጌታም ይላል ለተክለ ሃይማኖት፣ ጌታም እነሆ በሥራ ሁሉ እኔን ተከተልህ ወዳጄ ሆይ አሁንም በመንግሥተ ሰማይ መንገስን ከእኔ ጋር እንድትተካከል በሞቴም ልትመስለኝ ይገባሃል። በጴንጤናዊው በጲላጦስ ዘመን እኔ ሰማዕት ሆኛለሁ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እርሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለም፣ በዚህ ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ እሰጣቸዋለሁ ይላል ምዕራፍ 54 ከቁጥር 21 እስከ 23። በዚህ ክፍል ላይ እኔ ውስጥ ያዘነበት ምንድነው? ክርስቶስ አሟሟቱ የታወቀ ታሪክ አለው፣ ምክንያት አለው። አብ ሲልከው ወደዚህ ምድር በምን ምክንያትም በምንም እንዴትም እንደሚሞት በግልጽ የተቀመጠ ነገር አለ። እዚህ ገድል ላይ ግን ጌታችን ራሱ መጣና ነው የሚለው። ራሱ መጣና ጌታችን ወዳጄ ሆይ በተቀበልከው መከራ ሁሉ ከኔ ጋር ተስተካክለሃል። አሁን ደግሞ አንድ ነገር ይቀርሃል። በክፉ አሟሟት በተቅማጥ ትሞታለህ። እሷን ደግሞ እንደ ስቅለቴ እቆጥርልሃለሁ። የስቅለት ሞት ዋጋው ምን ያህል እንደሆነ አስቡት። የታተመ 80 አሐዱ መጽሐፍ ቅዱስ ነው። ይህ 80 አሐዱ መጽሐፍ ቅዱስ ሲጻፍ እሳቸው መቅድሙን ጽፈዋል። በእሳቸው ዘመን የተጻፈ ለመሆኑ ሃይማኖት ደግሞ ልክ ክርስቶስ በሞተበት ልክ ዓለምን ያድኑ ዘንድ በተቅማጥ ሞቱ። የፈለገ ይሁን እንጂ የማንንም ሞት ከመስቀሉ ጋር ግን አያወዳድርም። እውነት ውሸት? የማንንም ሞት ብዙ ቅዱሳን በሞታቸው አክብረውታል አይደል እንዴ? በህይወታቸው አክብረውታል። ከመስቀሉ ጋር ግን በፍጹም አይወዳደሩ፣ ሊሆን አይችልም። እንደ ስቅለቴ እቆጥርልሃለሁ። ይሄ ለኛ እርግማን ነው፣
ሞት ነው። ገድሉ ይሄንን አስቀምጦ አልፏል። አደጋ ነው ወገኖች። ከገድሉ እንደው ስንመለከተው በጣም ከወንጌል ጋራ ሰማይና ምድር ያህል የተራራቀ እይታ ነው ያለው። ይሄ ለኛ ጥያቄያችን ነው። እንዴት ነው የእኚህ ሰውዬ ተቅማጥ ከክርስቶስ ደም ጋራ እኩል ሆኖ ተወዳድሮ ክርስቶስ ባዳነበት ልክ የእሳቸው ተቅማጥ ደግሞ ዓለምን ሊያድን የሚችለው? ይሄ ለኛ ጥያቄያችን ነው ማለት ነው። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ከዚህ ቀጥሎ ሶስት ነጥቦችን ብቻ በንባብ ላሰማችሁ። ገድሉ የሚለውን ለመንግስተ ሰማያት የማይበቃ ደብረ ሊባኖስ ገዳምን አይረግጥም። ለመንግስተ ሰማያት የማይበቃ እንግዲህ ለቀብርም ይሁን ለማናቸውም ሁኔታ ይሁን ለጉብኝትም ሂዱ ደብረ ሊባኖስን ረግጣችሁ ከሆነ እንደ ገድሉ ታድላችኋል። መንግስተ ሰማያት የእናንተ ናት። አንተን ኢየሱስ ክርስቶስን ትሰብካለህ ብለው ደብረ ሊባኖስ ላይ የደበደቡ፣ ስለዚህ ጻድቅ ነህ ማለት ነው። እኔ አሁን በተክለ ሃይማኖት ምልጃ ጻድቅ ነኝ። ከገዳሙ ገብቼ ረግጬዋለሁ፣ ፍርፋሪያቸውን በልቻለሁ፣ እኔም በልቻለሁ። ስለዚህ ጻድቃን ነን። እውነቴን ነው የምላችሁ። ገድሉ ይሄንን አስረግጦ ስለሚናገር አትጸድቁም ካሉን ገድሉን እየተቃወሙ ነው። ገብተናል። በእርግጠኝነት ጻድቃን ነን እንደ ገድላቸው ከሆነ። አለበለዚያ ገድሉን ተቀብለው እኛንም እንደ ቤተሰብ መቀበል አለባቸው። እስላምም ክርስቲያንም ቢሆን በገዳሙ የተቀበረ ይድናል ይላል ገድሉ ላይ። እስላምም ክርስቲያንም ቢሆን ጸረው ይሄ እኮ ከወንጀል ውጭ እንዴት እንደሆነ አስቡት። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን የኃጢአታችንን ቤዛ መቃብሩን ሰጠን። ጭራሽ እሳቸውን ቤዛ ከማለት አልፎ መቃብራቸውን ቤዛ ሆኖ መቃብራቸውን ሰጠን ቤዛችንን ተብሎ እየተሰበከ ነው ያለው። ምዕራፍ 61 ቁጥር 32 ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን የኃጢአታችንን ቤዛ እዚህ ላይ የብፁዕ ቅዱስ አቡነ ጳውሎስ ስም ነው ያለው። ይሄ መቅድም በሳቸው ከተጻፈ በኋላ መቅድሙ ልክ እንደሚሄኛው እንደ አቡነ ተክለ ሃይማኖት ከተጻፈ በኋላ ለምሳሌ ያህል እኒህን ጠቀስን እንጂ በእያንዳንዱ ገድል ብንሄድ ብዙ ታምር እናያለን። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ፍጡራን በፈጣሪ ቦታ ወይም በኢየሱስ ክርስቶስ ቦታ ገብተው ጣልቃ ገብተው በአዋልድ መጻሕፍት ዘንድ ኢየሱስ ክርስቶስን ገፍትረው ቅዱሳን የተባሉ ሰዎች ስፍራውን ይዘውት እናገኛለን። ወይም ጻድቃን ሰዎችና ቅዱሳን መላእክት ይዘውት እናገኛለን። ለምሳሌ መራዊሃ ለቤተ ክርስቲያን መላከ ሥራዊሆሙ ለመላእክት ገብርኤል አሰርገዋ ለምድር በስነ ጽጌያት ሰማይ በከዋክብት ይላል። አንደኛ ስህተት የቤተ የትኛውን ጣዖት ነው የምታመልከው አንተ? በአንድ እግዚአብሔር ነው የማምነው ጌታዬ። አንድ አምላክ ነው ያለው ኢየሱስ ነው። ራእይ ምዕራፍ 21 ቁጥር 9 ላይ መመልከት ይቻላል። ምዕራፍ 22 ቁጥር 17 ላይ ራእይ ላይ መመልከት ይቻላል። የቤተ ክርስቲያን ሙሽራ የተባለው ማን ነው? ኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ምን ይላል? ዮሐንስ ሲጠየቅ እያጠመቀ እኮ ነው አንተ የተናገርክለት ሲሉት ምንድነው መጥምቁ ዮሐንስ ያለው? ሙሽራይቱ ያለችው እርሱ ምንድነው አለ? ሙሽራ ነው። ሚዜው በሙሽራው ደስ ሊሰኝ ይገባዋል ነው ያለ። ስለዚህ መሐንዲሱ ሚስቴ በጣም አድንቀሃለች። በእውነት በጣም አስደናቂ ነው ይዟል በዚቁ አስተምህሮ ማለት ነው። ስለዚህ ይሄ የስተት ትምህርት ነው። ሁለተኛው ስተት አሰርገዋ ለምድር በስነ ጽጌያት ምድርን በአበቦች አስጌጠ ይላል ገብርኤል። ስለዚህ በምድር ላይ ያሉትን አበቦች የፈጠረ ማን ነው? ገብርኤል። ዘፍጥረት ምዕራፍ 1 ላይ ቁጥር 11 ላይ እግዚአብሔርም ምድርን ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ።
ዘፍጥረት ምዕራፍ 1 ቁጥር 11 ላይ። አሁንም እዚህ ጋር ምንድነው የሚለው? ሰማይን በከዋክብት ያስጌጥክ ይላል። አሁንም ዘፍጥረት ምዕራፍ 1 ቁጥር 16 ላይ እግዚአብሔር ሁለት ታላላቅ ብርሃናትን አደረገ፣ ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ ይላል። ገብርኤል ፍጡር እንጂ ፈጣሪ አይደለም። ገብርኤልን በአምላክ ቦታ ማስገባት ገብርኤልን ማቃለል ነው ጥያቄያችን። ሁለተኛው መራዊሃ ለቤተ ክርስቲያንና መልአከ ሥራው የሆኑ ለመላእክት ገብርኤል ለነገሥት እበይ ወስን ኦሆ ብሂሎ ተአዛዜ ከዊኖ ወረደ ወመጽአ ለአድኅኖ ይላል። የቤተ ክርስቲያን ሙሽራ የመላእክት ሰራዊት አለቃ ገብርኤል ለነገሥታት ክብር እና ሞገስ እሺ ብሎ ታዛዥ በመሆን ከሰማይ ወረደ፣ ለማዳን መጣ ይላል። የታኅሳስ ገብርኤል ዚቅ ኢየሱስ ክርስቶስ ነው ሰውን ለማዳን ከሰማይ የመጣ ወይስ ገብርኤል? ራሱ እኮ ገብርኤል ብለው የሚጠቅሱት ለዮሴፍ ሲገለጥ እስመ ውእቱ ያድኅኖሙ ለሕዝቡ እማኃጢአቶሙ ብሎ መልአክ ምን ብሏል? ሰብኳል። ከመላእክት ወገን ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ጌታ ተወልዶላችኋል ነው ያሉት ወይስ መተንላችኋል? ተወልዶላችኋል ብለው ስለ ኢየሱስ ክርስቶስ ነው መላእክት የሰበኩት። እዚህ ጋር ግን የሚለው ለማዳን መጣ ይላል። ይሄ ስህተት ነው። ለነገሥታት ክብራቸው ይላል። ይሄ ስህተት ነው። ገብርኤል የነገሥታት ክብር አይደለም ነው። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ነው እንስግዶ ንግኔላቲ ለመድኃኒትነ ማርያም ለዘገብረት ብርሃናተ አበይተ ባሕቲታ ይላል። ታላላቅ ብርሃናትን ብቻዋን ለፈጠረች ለመድኃኒታችን ለድንግል ማርያም እንስገድላት፣ ለእርሷ እንገዛ ይላል። እዚህ ጋር የሚለው ደግሞ እግዚአብሔር አለ ቀንና ሌሊትን ይለዩ ዘንድ ብርሃናትን በሰማይ ጠፈር ይሁኑ አለ ይላል። መዝሙረ ዳዊት ላይ ዘገብረ ብርሃናተ አበይተ ባሕቲቱ፣ እዚህ ጋር ደግሞ ባሕቲታ ይላል። ያንን ከመዝሙረ ዳዊት ወስዶ ፀሐይና ጨረቃን የፈጠረች ብቻዋን ማናት ይላል? ድንግል ማርያም ናት ይላል። ይሄ የስህተት ትምህርት ነው። ቤተ ክርስቲያናችን የደብተራዎችን ጽሑፍ ልታስወጣ ይገባል። እንዲህ አይነት ትምህርቶችን ነው። ሌላው አኗኗርሽ ይላል ከሰማይ እና ከምድር በፊት ነው፣ ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ያገለግሉሽ ነበር ይላል መጽሐፈ ሰዓታት ላይ ድንግል ማርያምን። እዚህ ላይ የብፁዕ ቅዱስ አቡነ ጳውሎስ ስም ነው ያለው። ይሄ መቅድም በሳቸው ከተጻፈ በኋላ መቅድሙ ልክ እንደሚሄኛው እንደ አቡነ ተክለ ሃይማኖት ከተጻፈ በኋላ 9 ይሄንን 27 የሐዲስ ኪዳን ቀጥለው ያሉትን ተጨማሪ መጻሕፍቶችን ብትጨምሯቸው ወደ 84 ከፍ ይላሉ። ለምን? ይሄ ሳያነጋግር አልነበረበትም። የት ላይ ነበር መሆን የነበረበት? እዚህ መጀመሪያው ላይ ነበር መሆን የነበረበት። በቀኑ እንኳን ቅደም ተከተል ሰው የተፈጠረው ስንተኛው ቀን ላይ ነው? 6ኛው ቀን ላይ ነው። ስለዚህ ምንድነው? ይሄ የስህተት ትምህርት ነው። ሰማይና ምድር ቀድመዋታል፣ ፀሐይና ጨረቃ ቀድመዋታል፣ የሰውን ዘር በሙሉ እነዚህ ፍጥረቶች ይቀድማሉ። ይሄ የስህተት ትምህርት ነው። ዘፍጥረት ምዕራፍ 1ን ካህናቶች ያንቡት፣ መጸንጸል ብቻ ሳይሆን ማንበብም ይገባቸዋል ነው የምንለው። ቅድመ ሰማያት ወምድር ሀለወትኪ ከሰማይና ከምድር መፈጠር አስቀድሞ ነበርሽ፣ ፀሐይ ጨረቃ ከዋክብት አልቀደሙሽም፣ መላእክትም ደግሞ ያገለግሉሽ ነበር የሚለው 3 ስህተት ነው ያለበት። አንደኛ ራሷን ሰማይና ምድር ከመፈጠራቸው በፊት አስቀድሞ ነበርሽ ነው ያላት። የብቸኝነት ጉዳይ ነው አሁን እየተናገረላት ያለው ለሷ ብቻ፣ ደራሲው ለማርያም ብቻ ከነዚህ ሁሉ በፊት አንቺ ነበርሽ ነው ያላት። ጥሩ እሺ፣ በዚያ ጊዜ ከነበርሽ ከሷ ጋራ በግብጽ ምድር ሁሉ ያለውን የሰባቱንም ዓመታት እህል ሁሉ ሰበሰበ፣ እህልም በየከተሞቹ ጎተራ አከማቸ፣ በከተማይቱም ገኙ ናቸው ማለት ነው። አሁን ማርያም በዚህ ጊዜ ተፈጠረች እያለ ሳይሆን ያለው ማርያም አስቀድሞ የነበረች ናት እያለን ያለው። ልክ እንደ ክርስቶስ እንደ ወልድ አስቀድሞ ነበረ እንደተባለው እንደ ወልድ ማርያምም ከነዚህ ሁሉ በፊት አንቺ ነበርሽ እየተባለች ነው ያለችው። ይሄ ማለት ደግሞ በእግዚአብሔር ሕልውና ውስጥ የማስገባት ነገር ነው ያለ ነው። ይሄን ነገር ምን ብለው አያይዘዋታል? ይኸውልህ መርጌታ እግዝእትነ ማርያም ነበረት በህሊና አምላክም ቅድመ ዓለም ታምረ ማርያም ላይ
ዓለም ሳይፈጠር በአምላክ ልቡና ትኖር ነበረ ማርያም ብለዋል ታምረ ማርያም መቅድም ላይ። ይሄ ከሆነ ታስባ ትኖር ነበረ ከተባለ ይቻላል። ምክንያቱም እያንዳንዱ ሰው በድንገት የመጣ ስላልሆነ በእግዚአብሔር ሐሳብ ውስጥ የነበረ ስለሆነ አይደል እንዴ? ኤፌሶን መልእክት ላይ ምዕራፍ 1 ቁጥር ዓለም ሳይፈጠር አስቀድሞ በእሱ ተወስነን እንደነበረ የሚናገርበት ክፍል አለው። ስለዚህ የማርያም ብቻ ጉዳይ ተብሎ ቅድሚያ የሚሰጠው ነገር አይደለም። እኛም ሁሉ አስቀድመን እንኳን ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። የግሪክ አይሁድም ቢሆኑ የግሪክ ሲል እንግዲህ ጠቅላላ አሕዛብን የሚወክል ቃል ነው። አሕዛብን ሁሉ የሚወክል ቃል ነው። ከእስራኤል ውጭ ሆነው ነበር ብሎ መላእክትንም ወደዚያ ወስዷቸዋል። አብሮ ወደሷ መኖርም አብሮ ወስዷቸዋል። ስለዚህ በነበረችበት ዘመን ሁሉ መላእክትም ለምስጋና ከሷ ጋር ነበሩ ማለት ነው። ይሄ እንዲህ አይነት ስህተቶች አሉበት። ስለዚህ እሷን የማስቀደም ብቻ ሳይሆን መላእክትንም አብሮ ለምስጋና ከሷ ጋር ወደ ኋላ የመውሰድና የመሳብ ነገር አስቀምጧል። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ምን ይላል? አልቦ ጸሎት እስኪ አንብበው። ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሉዓሌ። ምን ማለት ነው? በአንቺ በቀር ወደ ሰማይ የሚያርግ ምንም አይነት ጸሎት የለም፣ ምልጃም ልመናም የለም። ክህነት እንኳን ራሳቸው ከእስራኤል ቤት እንኳን የክህነት ወገን ተብሎ የመንግስት ወገን ተብሎም እንኳን የተለየ ህዝብ ነበረ ከዚያው ከቤተሰቡ ከያዕቆብ ልጆች እንኳን መካከል። ስለዚህ በአይሁድ መካከል የነበረው ልጅ ብትናረግ ይናገረዋል። ሮሜ 8:34 ላይ እንዲህ ይላል፣ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? 9 ይሄንን 27 የሐዲስ ኪዳን ቀጥለው ያሉትን ተጨማሪ መጻሕፍቶችን ብትጨምሯቸው ወደ 84 ከፍ ይላሉ። ለምን? ይሄ ሲያስተምር ድንግል ማርያም እዛ ፊቱ ነበረች። መጽሐፍ ቅዱስን ወይም ደግሞ ይሄን አራቱን ወንጌላት ሲያስተምር ምን አለ? ድንግል ማርያም ፊቱ ነበረች። በሷ በኩል ጸልዩ አላለም። ምክንያቱም እሷ ፊት ለፊት አለች። ለምንድን ነው ያልጻፉልን ሐዋርያት? ለምንድን ነው እነ ጴጥሮስ ያልጻፉልን? ለምንድን ነው እነ ዮሐንስ ያልጻፉልን? አላላትም። በአንቺ በኩል በእምነት የአብርሃም ልጆች ሆነን አሁን ልዩነት ጠፍቷል ማለት ነው። በእግዚአብሔር በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኮያን ጻርቃን ጮሁ፣ እግዚአብሔር ምን አላቸው? ሰማቸው። ወእምኩሉም ዳቢሆሙ አዳኖሙ፣ ከችግራቸው ሁሉ ምን አላቸው? አዳናቸው። ማን ሰምቶ? ያለ ምንም ጣልቃ ገብነት እግዚአብሔር ሰምቶ ማለት ነው። ይሄ ግን የሚያሳየው በማርያም በኩል ጸሎት እንደሚቀርብ ነው። ይሄ ስህተት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ መመልከት ይቻላል። ስም ማን? ቢንያም ይባላል። እንዴት ነው የኛን ቋንቋ የምትናገር? እኛ ምድር ውስጥ ኖረ ነበር እንዴ? መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። ለኔ በቂ አይደለም፣ ወደ 80 አሃዱ ከፍ ማድረግ አለብኝ ብላ ከ66 ወደ 81 ከፍ አድርጋለች መጽሐፍ ቅዱሷን። ሁለት አይነት 80 አሃዱ መጽሐፍ ቅዱስ አዘጋጅታለች። በገብት ገብርኤል አሸብረቀ ሲላል ነበር እንዴ? ገብርኤል ፈጣሪ ሆኗል፣ ያንኑ ፍጥረት ማርያምም ያንኑ ፍጥረት ፈጣሪ ሆናለች። አሁን ደግሞ መርቆሪዎስ የተባለ እግዚአብሔርን ያገለገለ በአንድ ወቅት የተነሳ የእግዚአብሔር ባሪያ ሰዎች በተሳሳተ መንገድ እናመስግን ብለው ለሱ ምስጋና ሲያቀርቡ አሁን መርጌታ ሙሴ የሚለውን ነው እየተናገሩ ያሉት። በከዋክብት ሰማየ ዘከለልከ ወበጽጌያት ምድረ አሰርጎከ፣ ሰማይን በከዋክብት ያሸበረቅ ምድርንም በአበቦች ያስጌጥ መርቆሪዎስ ለስምህ እንገዛለን እየተባለ ነው። ጸሎታችን ሁሉ ስማ፣ የሥጋ ለባሽን ሁሉ ጸሎት ከመዝሙረ ዳዊት የተወሰደ የሥጋ ለባሽን ሁሉ ጸሎት ስማ። ፈኑ ብርሃነከ ወጽድቀከ፣ ብርሃንህንና ጽድቅህን ወደኛ ላክ። ይሄም ከመዝሙረ ዳዊት የተወሰደ ነው። እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ፣ እነሱም ወደ ቅድስና ተራራ ይውሰዱኝ ተብሎ ለክርስቶስ የተነገረው ለዚህ ሰውዬ ተሰጥቶ ተነግሯል። እሺ ጥያቄ ምንድነው? ከዋክብትን የፈጠረ ሰማይን በከዋክብት ያሸበረቀ መርቆሪዎስ ነው ተባለ። ምድርን በአበቦች ያስጌጠ መርቆሪዎስ ነው ተባለ። መጽሐፍ ቅዱስ እግዚአብሔር ነው ይላል። ትክክለኛው አስተምህሮ በቤተ ክርስቲያናችን የትኛው ነው?
ገብርኤል ነው እንበል፣ መርቆሬዎስ ነው እንበል፣ ምን እንበል? እኔ እኮ እንደ አባቴ ፊደል ያልቆጠርኩ በሆን ደስ ይለኝ ነበረ። ካህናቶች መርጌቶች ይህን ባያስቆጥሩኝ ደስ ይለኝ ነበረ። ምክንያቱም የኔ አባት አሁን ገበሬ ስለሆነ ምንም አይመስለው። ምክንያቱም ተሳልሞ ነው የሚሄድ። ተሳልሞ እመቤቴ ስሚ ብሎ ነው የሚሄደው። እኔ ግን አነበብኩት። የትኛውን ልከተል ነው ለቤተ ክርስቲያን ጥያቄ። የትኛውን ልከተል? የትኛው ነው ትክክለኛው? አንበው ንዜኑ ዘመርቆሬዎስ ይሩተ ትህትና ወየዋሃተ ዘሰቀሎ ለሰማይ ከመቀመር ተሰቅለ ዲበጽ በእንቲአነ። ይሄ ደግሞ መርቆሬዎስ ሰማይና ምድር እንደፈጠረ አድርጎ ነው የሚያሳይ። በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለውን መርቆሬዎስን እንደ አምላክ አድርጎ ያቀርባል። ንዜኑ አስቀምጥ ነው የተባልከው። አይ ልክ ነው። እዚህ ነው መሆን ያለበት። እዛ ጋር አፈር ስላለ ለግንባታ ነው። በጭንቅላታችን እናስብ እንጂ ሁሉም በቅዱ መሰረት ነው። ስቅለት ዕለት የሚሰበከው መዝሙር መርቆሬዎስ በሞተበት ዕለት ደግሞ ለሰው ልጆች ቤዛና ጭራሽም ፈጣሪም እንደሆነ ተደርጎ ቀርቧል። እውነት ለመናገር እንግዲህ እኛ ተለማምደው ነው ሲሰማ እንደ እብድ ሊሆን ይችላል። በጣም የሚዘገንን ነገር ነው። እንዲህ አይነት ነገር አይተናል። ይሄ እንግዲህ ማን ነው ፈጣሪ? ማን ነው ቤዛ? ማን ነው መድኃኒት? የሚል ጥያቄ ለቤተ ክርስቲያን እያቀረብን ነው። ይሄ ነው ተሐድሶ ያስባለን። እባክህ ወገን ይልን፣ ወገን ፈረደን እያልንም ወደ ህዝብ አቤቱታችንን እያቀረብን ነው ማለት ነው። የመጨረሻው ጥያቄ ምንድን ነው? እነዚህ የዳኑ ሰይጣናት ወደ ጓደኞቻቸው ሄደው ቢሰብኩ ጥሩ ነበረ። አሁን ገና መጣልኝ። ግን ይኸውልህ እንደማይሆን እዚህ ጋር ያለው ቦታው የያዘው። ስለዚህ ምንድነው ቤተክርስቲያናችን መርቆሬዎስ ነው አዎ ኢየሱስ መርቆሬዎስ ነው ሰማይና ምድርን የፈጠረ እምትለን ከሆነ አሁን በግልጽ ትንገረን። ዘሪሁንም ይሄን የሚመልሱ ሃሞን ጎግ በእግዚአብሔር በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኩያን የተቀበሩበት የመጠሪያ ስም ሃሞን ጎግ ሲባል እነዚህ እኩያን አጽራረ ቤተ ክርስቲያን የምንላቸው ደግሞ የጥቁርን ሕዝብ ባህል፣ እምነትና ማንነት የሚበርዙ የነጮች ወይም የነጭ ለባሾች መጠሪያ ነው። ቀጣዩ ጥያቄ መምህር ዘሪሁን ሙላቱ ለአዘጋጁት ቪሲዲ ሃሞን ጎግ የሚል ርዕስ ሰጥተዋል። ሃሞን ጎግ ማለት ደግሞ በእግዚአብሔር በድንግል ማርያም በቅዱሳን መላእክት ላይ የተነሱ እኩያን የተቀበሩበት መጠሪያ ስም ስለመሆኑ ተናግረዋል። ለዚህም ደግሞ ሕዝቅኤል 39:11ን በጥቅስ ዋቢ አድርገዋል። ጉዳዩ ከዚህ ጋር ግንኙነት እንዳለው ከመጽሐፍ ቅዱሳዊ ፍቹ ጋር ግንኙነት እንዳለው እንድትነግሩን ነው የምጠይቀው። በዚህ ላይ ጠቅለል አድርጌ የምናገረው ሃሞን ጎግ የሚለው እስራኤልን ሊያጠፉ የመጡ ጎግ የተባለ ከነብዛቱ እስራኤልን ሊያጠፋ የመጣ አንድ ህዝብ አለ። ያ ህዝብ በእስራኤል ድል የተነሳበት ቦታ፣ ያ ህዝብ በእስራኤል ድል ተነስቶ የተቀበረበት ቦታ፣ ደሙ የፈሰሰበት ቦታ፣ አጽሙ የተከሰከሰበት ቦታ ነው ያ ክፍል ማለት ነው። ሊቀ ጠበብት ዘሪሁን እዚህ ላይ እንደፈለጋቸው የመናገር ኃላፊነት ማን እንደሰጣቸው አላውቅም። ቆይ ሊቀ ጠበብት ማለት እንደፈለጉት ይናገሩ ማለት ነው እንዴ? ዛሬ የምናገረው ሊቀ ጠበብቱ በመጽሐፍ ቅዱስ የሚያምኑ ሳይሆኑ መጽሐፍ ቅዱስ በእሳቸው እንዲያምን የሚያስገድዱ ሰው ናቸው ማለቱ ይቀለኛል ለኔ። ስለዚህ ምንድነው ምን ብለውታል እዛ ጋር ሲተረጉሙ ሃሞን ጎግ በእግዚአብሔርና በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኩያን የተቀበሩበት መጠሪያ ስም ነው ይላል። ይሄ የሊቀ ጠበብቱ ትርጉም ነው። ቃል በቃል እንደዚህ ነው የሚሉት። በእግዚአብሔር በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኩያን የተቀበሩበት የመጠሪያ ስም ሃሞን ጎግ ሲባል ካሉ በኋላ እነዚህ እኩያን አጽራረ ቤተ ክርስቲያን የምንላቸው ደግሞ የጥቁር ሕዝብ እምነትና ማንነት የሚበርዙ የነጮች ወይም የነጭ ለባሾች መጠሪያ ነው ብለዋል። እነዚህ እኩያን አጽራረ ቤተ ክርስቲያን የምንላቸው ደግሞ የጥቁርን ሕዝብ ባህል፣ እምነትና ማንነት የሚበርዙ የነጮች ወይም የነጭ ለባሾች መጠሪያ ነው። ሃሞን ጎግን ሲተረጉሙ እዚህ ጋር ልናገር። አሁን አንደኛ
በእግዚአብሔርና በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኩያን አጽራረ ቤተ ክርስቲያን እዛ ተቀብረዋል ማለት ነው። ምክንያቱም ያ አውድ የሚናገረው ስላለፈ ነገር ነው። አጽራረ ቤተ ክርስቲያን የምንላቸው ብለዋል። አጽራረ ቤተ ክርስቲያን ሲሉ ሊቀጠበቡትን እዚህ ጋር ጠይቃቸው የየትኛዋ ቤተ ክርስቲያን ማለታቸው ነው? አንደኛ የካቶሊክ ቤተ ክርስቲያን ጠላቶች ማለታቸው ነው። ሁለተኛ የኦርቶዶክስ ቤተ ክርስቲያን ጠላቶች ማለታቸው ነው። ሶስተኛ የፕሮቴስታንት ቤተ ክርስቲያን ጠላቶች ማለታቸው ነው። የየትኛው ነው? አጽራረ ቤተ ክርስቲያን የሚል አለበት። ሌላው እዚህ ክፍል ላይ የተናገሩት የጥቁር ሕዝብ ባህልና እምነት ማንነት የሚበርዙ የሚል ይገኝበታል። ሃሞንጎግን ሲተረጉም ማለት ነው። የጥቁር ሕዝብ እምነትና ባህል ማንነት የትኛው ነው? ለሊቀ ጠበብት ዘሪሁን ሀ ሙስሊምነት፣ ለ ካቶሊክነት፣ ሐመርሃ ኦርቶዶክስነት፣ መ ፕሮቴስታንትነት፣ ሰ ጆባዊነት፣ ረ ጸጋ፣ ሰ ካራ፣ ሸ ቅባት። የትኛው ነው ለሊቀ ጠበብት ዘሪሁን የጥቁር ሕዝብ እምነትና ባህል የተባለው? ግልጽ ቢያደርጉልን። ሊቀ ጠበብት ዘሪሁን የጥቁር ሕዝብ እምነትና ባህል ማንነት ያሉት ለእኛም ሆነ ለተመልካች ሕዝብ ግልጽ ሊያደርጉልን ይገባል። ወደ መጽሐፍ ቅዱስ ልግባ። እኛ ቅድስት ቤተ ክርስቲያን እንዳስተማረችን የጥቁር ሕዝብ እና የነጭ ሕዝብ የተባለ ክርስትና የለም። ጌታችን ኢየሱስ ክርስቶስ መድኃኒታችን ስለ ሁሉ ሞቷል አይደለም? ጌታችን ኢየሱስ ክርስቶስ ስለ ሁሉ ሞቷል። ለምሳሌ ልናገር፣ የእግዚአብሔር ፍቅር ስለ ሁሉ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። ስለዚህ ጥቁር ሕዝብ ነጭ ሕዝብ የሚል የክርስትና አስተምህሮ የለም። በስሙ ለሚያምኑት አምነውም ለተቀበሉት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ነጭ ጥቁር ይላል እዚህ ጋር አይልም። እግዚአብሔር ልጁን የላከው ወደ ዓለም ነው። እግዚአብሔር ልጁን የላከው ሰውን ሊያድን ነው። ሰውን ሁሉ ወይም የአዳምን ዘር በሙሉ ሊያድን ነው። ኢየሱስ ክርስቶስ ራሱ ሲናገር የሰው ልጅ የሰው ነፍስ ሊያድን እንጂ ሊያጠፋ አልመጣም ይላል የእግዚአብሔር ቃል። ሉቃስ ወንጌል ምዕራፍ 9 ቁጥር 56 ላይ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ይላል የእግዚአብሔር ቃል። ስለዚህ ጥቁሩም ነጩም በኢየሱስ ክርስቶስ ሲያምን ምን ይሆናል? የዘላለም ሕይወትን ያገኛል ማለት ነው። በነጮችና በጥቁር ልዩነት አሁንም የለም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ነው የሚለው አይደል? ክርስቶስን ለብሳችሁታልና አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይላል የእግዚአብሔር ቃል። ባሪያ የለም፣ ጨዋ የለም፣ ሴት ወንድ የለም፣ አይሁዳዊ የለም፣ ግሪካዊ የለም ነው የሚለው የእግዚአብሔር ቃል። እሳቸው ግን የጥቁር ሕዝብና የነጭ ሕዝብ እያሉ ከፋፍለውብናል። ይህን ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ አልተማርኩትም። አይሁድም ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል ነው የሚለው እግዚአብሔር ቃል። ለምሳሌ እዚህ አካባቢ አሁን እዚህ ጉባኤ ላይ ነጮች ቢመጡ አይ ወንጌል ለእናንተ አንነግርም ብለን መሸሽ አለብን እንዴ? የለብንም። ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ። ብዙ ባህል፣ ብዙ እምነት ያላቸው፣ ብዙ ቋንቋ ያላቸው የተለያዩ ህብረተሰቦች አሉ፣ ብሔረሰቦች አሉ። ለነዚህ ሁሉ ወንጌል ያስፈልጋል። ለነጮችም ወንጌል ያስፈልጋል። ኢየሱስ ክርስቶስ ራሱ ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን በሉ ስበኩ ነው ያለው። ስለዚህ የማይሰበከው ፍጥረት አለ ወይ? ለሊቀ ጠበብት ዘሪሁን የምናቀርበው ጥያቄ ነው። ስለዚህ በእኛ እምነት የጥቁር ሕዝብ እምነትና ባህል ማንነት የሚባል በክርስትና አስተምሮ ላይ የለም። ይህንን ከአንድ ሊቀ ጠበብት ወይም ዶክተር ከተባለ ሰው መስማታችን በጣም የሚያሳፍረን ነው። ከምንም በላይ ደግሞ እኛን እንዳስተማሩን መምህራኖች ካባ ደርቦ የጥቁር የነጭ ብሎ ማስተማራቸው ለእኛ
ይከብደናል። ሌላ ምንድነው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ይጸድቃሉ። ሁሉ ኃጢአትን ምን ብለዋል ነው የሚለው? ሰርተዋል። ሌላው እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? ይላል። እነ ጴጥሮስ ምን አደረጉ? ሂዱ ስበኩ ከተባሉ በኋላ ለአይሁድ ብቻ ወንጌል ማዳረስ ጀመሩ መጀመሪያው ላይ እና እግዚአብሔር እንደው ያ እስጢፋኖስ ከተወገረ በኋላ ብትናረጋቸውና በቃ ተበተኑ እንጂ ዛችሁ ላይ በቃ የአይሁድ ልዩ እምነት ነበር ሊመሰረቱ የነበረ። ከዛ ኢየሱስ ክርስቶስ በራእይ በኩል ስለ ቆርኔሌዎስ አሳየው። ቆርኔሌዎስ አሕዛብ ነው። ሂድ ሲበክ ሲለው እኔ ቅዱስ ነኝ አለ። ማን? ጴጥሮስ ማለት ነው። እኔ ርኩስ ነገር ነክቼ አላውቅም ይላል። ምክንያቱም ወደ አሕዛብ መሄዱን ፈራው። ከዛ በኋላ ኢየሱስ ክርስቶስ ወይም እግዚአብሔር 3 ጊዜ ራእይ አሳየውና ያንን ራእይ ካሳየው በኋላ ወደ ቆርኔሌዎስ ቤት ሄደ። ያ ሰው አሕዛብን ወንጌል ተሰበከለት። ያ ሰው እየዳነ እንደውም የሐዋርያት ሥራ ምዕራፍ 15 ይህንን የሚፈታ ነው። በሕዝብ መካከል ልዩነት እንዳናደርግ የሚፈታ የሐዋርያት ጉባኤ ነው። በተገረዘውና ባልተገረዘው መካከል ልዩነት እንደሌለ ማለት ነው። ሌላው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እንግዲህ በሰማይና በምድር ያለው ሁሉ በማን ነው መጠቅለል ያለበት ማለት ነው? በክርስቶስ ነው። ስለዚህ ሁሉም በክርስቶስ መዳን አለበት፣ ነጩም ይሁን ጥቁሩም ይሁን። እነዚህ እኩያን አጽራረ ቤተ ክርስቲያን የምንላቸው ደግሞ የጥቁርን ሕዝብ ባህል፣ እምነትና ማንነት የሚበርዙ የነጮች ወይም የነጭ ለባሾች መጠሪያ ነው። በክርስትና እምነት ላይ የጥቁር ሕዝብ እምነት የተባለ የክርስትና አስተምህሮ የለም፣ የክርስትና ተቋም የለም ነው። እንደውም ስለ ወንጌል ሲናገር ምን ያለ ኢየሱስ ክርስቶስ መንፈስ ቅዱስ በመጣ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምን ትላላችሁ? ምስክሮቼ ትሆናላችሁ ነው ያላቸው። መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ ብሎ ይህንን ያላቸው። ስለዚህ ወደ ዓለም ሁሉ ሂደን ለሰው ልጆች ሁሉ ወንጌል እንድንሰብክ ለሰው ልጆች ሁሉ ክርስቶስን እንድንገልጥ ነው የታዘዝነው እንጂ ለጥቁር ሕዝብ ብቻ የሚል አስተምሮ ከመጽሐፍ ቅዱስ አልተማርንም። ለግሪክ ሰዎችና ላልተማሩትም ለጥበበኞችና ለማያስተውሉትም ዕዳ አለብኝ። ስለዚህ በሚቻለኝ መጠን በሮሜ ላላችሁ ለእናንተ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ማዳን ነውና ይላል ሮሜ ምዕራፍ 1 ላይ። ለተማረም ላልተማረም፣ ለግሪክም ለአይሁዳዊውም ለሁሉም ወንጌልን አለመስበክ ነው ዕዳ እንጂ ወንጌልን ለሁሉ በመስበካችን እንደ ኃጢአት መቆጠር የለበትም እላለሁ። እነዚህ እኩያን አጽራረ ቤተ ክርስቲያን የምንላቸው ደግሞ የጥቁርን ሕዝብ ባህል፣ እምነትና ማንነት የሚበርዙ የነጮች ወይም የነጭ ለባሾች መጠሪያ ነው። ገላትያ ምዕራፍ 3 ላይ አልቦ አይሁዳዊ ወአልቦ አረማዊ አልቦ ነባሪ ወአልቦ አጋዚ አልቦ ተባይት ወአልቦ አንስት ዳእሙ ኩልክሙ አሐዱ በኢየሱስ ክርስቶስ ወእምከመ ኮንክሙ ለኢየሱስ ክርስቶስ አንትሙ ኬን ከዘራ አብርሃም ወራስያነ ተስፋ። አይሁዳዊ የለም፣ ባሪያ ጨዋ የለም፣ ሴት ወንድ የለም፣ ገዥም ተገዥም የለም፣ ሁላችን በክርስቶስ ኢየሱስ አንድ ነን ይላል። ስለዚህ በክርስትና አስተምህሮ ላይ ለሊቀ ጠበብት ዘሪሁን የምናስተላልፈው አማልክቱ ናቸው የገለጡ። አብርሃም የአሕዛብ ሁሉ አባት ነው የተባለው አይደለ? ያንን ኪዳን አምኖ ነው የተቀበለው። አብርሃም ከሀገሩ ከምድሩ ሲወጣ ያንን ኪዳን ተቀብሎ ነው የመጣ። ከይትባረኩ ኩሎሙ አሕዛብ የምድር ነገሮች ባንተ ይባረካሉ ተብሎ ለሁሉም ይሆን ኪዳን ይዞ ነው ከምድሩ የተለየው፣ ከቤተሰቡ የተለየው፣ ከወገኖቹ የተለየው ማለት ነው። ስለዚህ ለሊቀ ጠበብት የምንላቸው ይሄ የስህተት ትምህርት ነው። በዚህ ጥቁር ሕዝብና ነጭ ሕዝብ መካከል ወንጌል ልዩነትን አላመጣም። እርግጥ ነው አይሁዳዊነት ልዩነት ነበረ። በመገረዝ ባለመገዘር መካከል ልዩነት ነበረ። የዘር ጉዳይም ነበረ። የተለየ ወገንም ነበረ።
በክህነት እንኳን ራሳቸው ከእስራኤል ቤት እንኳን የክህነት ወገን ተብሎ የመንግስት ወገን ተብሎም እንኳን የተለየ ህዝብ ነበረ ከዚያው ከቤተሰቡ ከያዕቆብ ልጆች እንኳን መካከል። ስለዚህ በአይሁድ መካከል የነበረው ልዩም በእምነት የአብርሃም ልጆች ሆነን አሁን ልዩነት ጠፍቷል ማለት ነው። በእግዚአብሔር በድንግል ማርያም በቅዱሳን ሰዎችና በቅዱሳን መላእክት ላይ የተነሱ እኮያን የተቀበሩበት የመጠሪያ ስም ሐሞንጎግ ሲባል ሊቀ ጠበብቱ የሕዝቅኤልን ጥቅስ ሕዝቅኤል የተናገረውን ምን ያህል ጥቅሱን አወላግደውና አጣመው ለፈቃዳቸው እንደሚጠቀሙበት እዚህ ላይ ማስተዋል እንችላለን። አሁን በዚያን ጊዜ በሕዝቅኤል ዘመን የማርያም ጠላት ተነስቶ ነበር እንደ ጎግ የሚባል። አሁን በዚያ ዘመን እንደው የቅዱሳን ጠላት የመላእክት ጠላት ነበር እንደ በዚያ ዘመን። አሁን ነብዩ በትክክል የተናገረው ለዚህ ጉዳይ ነው። እውነት ለመናገር በፍጹም አይደለም፣ ውሸት ነው። የሌለ ነገር የፈጠራ ትምህርት ነው እያስተማሩ ያለው። እነዚህ እኮያን አጽራረ ቤተ ክርስቲያን የምንላቸው ደግሞ የጥቁርን ሕዝብ ባህል፣ እምነትና ማንነት የሚበርዙ የነጮች ወይም የነጭ ለባሾች መጠሪያ ነው። ነጭ ሕዝብና ጥቁር ሕዝብ ብለው የሚከፋፍሉ ከሆነ እኒህ ሰውዬ ራሳቸውም ኦርቶዶክስ እንዳልሆኑና የቤተ ክርስቲያኒቱን መርህ የማይቀበሉ መሆናቸውን አንድ ወቅታዊ ማስረጃ እንኳን ተናገረን እንለፍ። ብፁዕ ወቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብቻ አይደሉም። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዚዳንት ናቸው። የዓለምን ቤተ ክርስቲያን በሊቀ መንበርነት የሚመሩ አባት ናቸው እስከ ሞቱበት ጊዜ ድረስ። እንግዲህ ነጭነትና ጥቁርነት ጠፍቶ አይደለም ወይ? እኒህ ጥቁር ሰውዬ አቡነ ጳውሎስ የቤተ ክርስቲያን አባት ሆነው በሊቀ መንበርነት ሲመሩ የነበሩት። ከሳቸው ቀጥሎ የሚሾመው አፍሪካዊ ይሁን አውሮፓዊ ይሁን አሜሪካዊ ይሁንም አይታወቅም። የተሻለ ሰው ለዓለም ቤተ ክርስቲያን ይበጃል የተባለ ሰው ደግሞ አንዱ ተመርጦ ደግሞ ቤተ ክርስቲያን ደግሞ ሊመራ ነው። ስለዚህ እንዲህ አይነት የተከፋፈለ መንፈስ ጠባብ፣ በጣም ጠባብ አመለካከት፣ ጠባብ አስተሳሰብ፣ አርቆ ያለማየት ችግር፣ ክርስቶስ ያየውን ያለማየት፣ ሐዋርያት ያዩትን ያለማየት ችግር። እንዴ ኦርቶዶክስ ካቶሊክና ፕሮቴስታንት በተለይ ኦርቶዶክስና ካቶሊክ ከተወጋገዙ 1400 ዓመት እየሆናቸው ነው። አሁን 1400 ዓመት ተወጋግዘው ተለያይተው ከቆዩ አሁን ለምንድን ነው ይሄ ነገር? የእምነት ጉዳይ አይደለም፣ የስልጣን ፍላጎት ነው ያን ጊዜ ያወጋገዘን። አሁን ጉዳዩ ተፈትሾ ውግዘቱ ተነስቶ በአንድ አባት መመራት አለብን የሚል ውይይት 7-8 ጊዜ እንዳደረጉን ያውቃለሁ። በየጋዜጣችን እየወጣ ነው። ስለዚህ እንዲህ አይነት ልዩነት እየጠፋ ባለበት ዘመን ነጭነትና ጥቁርነትን ከዚህ 4 ኪሎ ላይ ተቀምጦ መስበክ ማለት እውነት ለእንጀራ ማግኛ እንደው ካልሆነ በስተቀር ለእውነተኛ ለክርስቶስ አገልጋይነት የሚያገለግል ስላይደለ እኒህ ሰውዬ በአስቸኳይ ከቤተ ክርስቲያኒቱ እንዲወገዱ አሊያም ቤተ ክርስቲያኒቱ እርምት እንድትሰጣቸው እኛ መልስ እንዲሰጡን ብቻ ሳይሆን በትክክል የተሳሳቱ ሰው ስለመሆናቸው መንግስት የሚጸየፈውን መንግስት የሚጠላውን ነጭነት፣ ጥቁርነት እንዲህ አይነት የእንትና የሚባልን ነገር በሃይማኖት የሚነሳ ልዩነትን መንግስት እያደነ እየተከታተለ እየተቃወመ ያለውን ነገር እንዲሁም አንድ ልዩ ቢሮ አዋቅሮ ስራውን እያከናወነ ልዩነትን ለማስወገድ እየሰራ ባለበት ሰዓት እንዲህ አይነት ልዩነትንና አንጃ የፈጠረ ፖለቲካዊ ስሜትን መቀስቀስ ለቤተ ክርስቲያንም ለምድሪቱም የማይበጅ ስለሆነ ነገም ራሳቸውን ህሊናቸውን ስለሚጸጽታቸው ቢተውት ቤተ ክርስቲያንም ለእኒህ ሰውዬ እርምት ብትሰጥ ጥሩ ነው የሚል ለቤተ ክርስቲያኒቱ አባቶች ጥያቄ እናቀርባለን። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። በሀገራችን ይልቁንም በቅድስት ቤተ ክርስቲያናችን ከተከሰቱ ዓመታትን አስቆጥረዋል። እኛ ቤተ ክርስቲያን ስንል ኦርቶዶክሳውያን የምንሰበሰብበትን ቦታ አይደለም፣ ራሱ ህዝቡን። ለምሳሌ በገዛ ደግሞ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉ ለራሳችሁ ተጠንቀቁ ይላል። አሁን እዛ ጋይተ ከሆነ ልክ አጽራረ ቤተ ክርስቲያን ሲሉ የሚያመጡት ምኑ ነው? ህዝቡን እኮ አይደለም፣ ህንጻውን ነው። የተለያየ ዲዛይንና ቅርጽ ያለውን ህንጻ ነው የሚያመጡልን። በሀገራችን ይልቁንም በቅድስት ቤተ ክርስቲያናችን ከተከሰቱ ዓመታትን አስቆጥረዋል። ክርስቶስ የሞተው ለህንጻ ነው እንዴ? ከነገር ከቋንቋ ከወገን ከህዝብ ዋጅቶ ነው የሚለን ራእይ ምዕራፍ 5 ላይ ያለው ማለት ነው። ቁጥር 10 ላይ
ከነገርና ከቋንቋ ከወገን የተዋጀ ህዝብ የትኛው ነው? ሁሉም ህዝብ ነው። ስለዚህ ቤተ ክርስቲያንኛ ብለን ስንል ይህንን ሊቀጠበብቱ እንዲያስቡበት ህንፃ አምጥተው ያሳዩን፣ ህዝብ ያሳዩን። እኛ ህንፃ ሳይሆን ቤተ ክርስቲያን የምንለው ህዝቡን ነው። ሌላው በቤታችሁ ላለች ቤተ ክርስቲያን ሰላምታ አቅርቡልኝ ይላል ሮሜ 16። ምን ማለት ነው ይሄ? እዛ በአንድ ቤተሰብ መካከል የሚሰበሰቡ ቅዱሳንን ነው ሰላምታ የሚሰጣቸው። እነዛን ብሏቸዋል ቤተ ክርስቲያን ብሏቸዋል። ዘሪሁን አይን ላይ ያለው ይሄ ህንፃ ነው። ይሄ መነሳት አለበት ከህዝባችን ላይ። የእስያ አብያተ ክርስቲያናት ይላል። የእስያ አብያተ ክርስቲያናት ሰላምታ ያቀርቡላችኋል። አንደኛ ቆሮንቶስ ምዕራፍ 16 19 ህንፃዎች ለህንፃዎች ሰላምታ ያቀርቡላችኋል ማለት ነው እንዴ? የተደራጁት በህብረት ማህበሮች ማለት ነው። በክርስቶስ ኢየሱስ አምነው አንድ ላይ የሚያመልኩት፣ አንድ ላይ እግዚአብሔርን የሚያከብሩት፣ የሚያመሰግኑት በክርስቶስ የዳኑ ሰዎች ሰላምታ የሰጡበት ነው። አብያተ ክርስቲያናት የሚለው እነዛን ነው እንጂ ህንፃዎችን አይደለም። ሰላምታ ህንፃዎች አይሰጡም። ድንጋዮች፣ ቆርቆሮች፣ ሚስማሮች አይሰጡም። እና ህንፃን ባያሳዩን ደስ ይለናል። ህዝቡን ያሳዩን። እኛ ቤተ ክርስቲያን ብለን ስንል ህንፃውን አይደለም ህዝቡን ነው። ለምሳሌ ክርስቶስ የቤተ ክርስቲያን ራስ ነው ይላል። የህንፃዎች ራስ ማለት ነው ክርስቶስ ጉልላት። በተጨማሪ በአንተ ላይ ቤተ ክርስቲያንን እሰራለሁ ሲለው ጴጥሮስን ህንፃ እየካበበት ነው ማለት ነው። አሁንም ኤፌሶን ምዕራፍ 5 ቁጥር 4 ላይ እንደዚህ ይላል፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገ ስም ማን? ቢንያም ይባላል። እንዴት ነው የኛን ቋንቋ የምትናገረው? እኛ ምድር ውስጥ ኖረ ነበር እንዴ? እኛ ሊቀጠበብት ስለ ቤተ ክርስቲያን ሙቀት ያላቸው አይመስለኝም። ቤተ ክርስቲያን የሚለውም አልገባቸውም። እና የተለያዩ ህንፃ በተለያዩ ዘመናት የተሰሩትን ህንፃዎች ነው አምጥተው ገጭ የሚያደርጉት። እኛ ከህንፃዎች ጋር ጥላቻ የለንም። ሁለተኛ ከምእመናን ከስተት እንዲድን እንጂ ከምእመናን ጋር ጥላቻ የለንም። ይሄን ለማለት ፈልጋለሁ። ስለዚህ ስለ ቤተ ክርስቲያንም ሊያጠኑ ይገባል። ተጨማሪ ጥቅስ ልስጣቸው ለሊቀጠበብት። ኤፌሶን ምዕራፍ 5 ቁጥር 26 ላይ ያነቡልኝ። ሌላው አካልም አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድም ብንሆን የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና። አየው ቤተ ክርስቲያን የሚለው ይህን ስብስብ ነው። ቤተ ክርስቲያን የሚለው ይህንን ቃል የሚያገኙት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እስከ 13 ያገኙታል። ኦርቶዶክስ መልስ አላት። እሺ መልስ ካላት አሁንም ጥያቄ አለ። እሺ ሌላው ጥያቄ እናንተ ኦርቶዶክስን እንለውጣለን እናድሳለን ስለማለታችሁ ኢየሱስ ይበቃናል ማርያም እንደኛ ሰው ናት እያላችሁ ስለመስበካችሁ ተናግረው ጉዳዩን ክፉኛ ኮንነዋል። እንግዲህ እናንተ ኦርቶዶክስን እንለውጣለን ብላችሁ እንደሆነ ኢየሱስ ይበቃናል ስትሉም ኢየሱስ ይበቃናል ያላችሁበትን በቂ ምክንያት ማርያም እንደኛ ሰው ናት ስትሉም ምን ማለታችሁ እንደሆነ ማብራሪያ የሚሹ ወገኖች አሉና በዚህ ጉዳይ ላይ መልስ ብትሰጡ። ኦርቶዶክስን እንለውጣለን ተዋህዶን እናደሳለን የሚሉ ተብለናል። ኦርቶዶክስን እንለውጣለን ተዋህዶን እናድሳለን በማለት ኢየሱስ ይበቃናል ማርያም እንደኛ ሰው ናት የሚሉ ተብለናል። ኢየሱስ ይበቃናል በማለትና ማርያም እንደኛው ናት በማለት የድንግል ማርያምን አማላጅነት የማይቀበሉ ናቸው። እነዚህ ነገሮች አጠራጠር ያደረግን እንደው የተሰበሰቡ የቤተ ክርስቲያን አስተምሮ የሆኑ ጥቅሶችንም በማየት በቀላሉ ብናልፍ ይሻላል። ምንም ብዙ ማብራሪያ ሳንሰጥ ኦርቶዶክስን እንለውጣለን ተዋህዶን እናድሳለን የሚሉ የተባልንበትን ምክንያት እንናገር። እውነት ለመናገር የሚለወጠው ኦርቶዶክስ የትኛው ነው? መጀመሪያ እኛም ራሳችን የምንጠይቀው የማይለወጠውስ የትኛው ነው? የሚለወጥ ካለ ይለወጣል። እውነተኛ ኦርቶዶክስ በሐዋርያትና በደጋግ አባቶች ትምህርት የተመሰረተች መሰረቷም ክርስቶስ ኢየሱስ የሆነ ነው። ፍጡርና ፈጣሪን የቀላቀለ ፍጡራንን በፈጣሪ ቦታ ያስገባ ቤዛውን ለይቶ ያላወቀ ካለ እርሱ ራሱን ሊፈትሽ ይገባዋል። እኛም ልንሟገተው ይገባል።
በዚህ ጉዳይ ድርድር የለንም። ተዋሂዶን እናድሳለን እንደምንልም ተደርጎ ተነስቷል። መሰረቱን የለቀቀ ከእውነታው የወጣ ሐሳቡ የተዛባ አመለካከት ያለው ተዋሂዶ ካለ እኛ ስላነሳነው ጥያቄ ሊፈራና ሊደነግጥ አይገባው። መሰረተ እምነትን እንደምናፈርስ የሃይማኖት መግለጫን እንደምንለውጥ ተደርጎ የሚነገረው አልዋልታ በእኛ በኩል የሐሰተኞች ወሬ ነው እንላለን። በቤተ ክርስቲያኒቱ ውስጥ ያለው ችግር ይፈታ የሚሉት ዳርም እንዲህ ያደረገ ነፍሳትን ከስላሴ በስተቀር ቁጥራቸውን ፍጥሩ የማያውቃቸው እንግዲህ ሲኦል ውስጥ ምንም ነፍሳት የለም ማለት ነው። በዚህ ስሌት አሁን ልክ ተዋሂዶን ማፍረስ ማለት ቁንጫ አለ ብሎ ቤትን እንደማቃጠል ያህል ነው የሚቆጠረው። ቁንጫን ማጥፋት ቀላል መንገድ እያለ ቤትን ያህል ነገር አቃጥሎ እንደገና ሌላ መሰረት ጥሎ ሌላ ቤተክርስቲያን መስራት አይደለም የኛ ተልእኮ። የኛ ጥያቄ አይደለም። የኛ ጥያቄ ቤተክርስቲያኒቱ ባለችበት ሁኔታ አለች። በክርስቶስ መሰረትነት በቀደመ ማንነቷ ትኑር ትቀጥል። ይሄንን እኛም የራሳችን ድርሻና አገልግሎት እንወጣለን። ችግሩ ግን የሚለወጥና የተጣበቀ ነገር ካለ ለምን እንዴ ድንግል ማርያም የአምላክ እናት ናት ከማለት አልፈን ፈጣሪ ናት ካል ይሄ መታደስ የለበትም ወይ? የኛ ጥያቄ ይሄ ነው። መርቆሪዎስ በፈጣሪ ቦታ ገብቶ ፈጣሪ ሲሆን ይሄ መውረድ የለበትም ወይ ነው የኛ ጥያቄ። የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋር እኩል ሲቆጠር ይሄ ትክክል ነው ወይ ነው የኛ ጥያቄ። ይሄ ለቅዱሳን ክብራቸውም አይደለም፣ ቅዱሳኑ የማይፈልጉት ነገር ነው። እግዚአብሔር አምላካችንም በዚህ ነገር አይከብርም፣ ወንጌል አይፈቅድም ነው የኛ ጥያቄ። ስለዚህ መታደስ መለወጥ ከዚህ ተነስቶ ሊታይ ሊፈተሽ ይገባዋል። ኢየሱስ ይበቃናል፣ በሚገባ ይበቃናል። አስረግጠን የምንናገረው ኢየሱስ በቂ ነው፣ ከበቂ በላይም በቂ ነው። በእርሱ የሚያምን ሁሉ ነው እኮ የሚለው በበቂነቱ ላይ ሲናገር በእርሱ እግዚአብሔር አብ ዓለም እንዲድን በእርሱ ላከው እንጂ በዓለም እንዲፈርድ አላከውም ነው የሚለው። ስለዚህ እግዚአብሔር አብ ልጁን ሲልክ በአዳኝነቱ በእርግጠኝነት በሙላት አስረግጦ በበቂነቱ አምኖበት ነው የሰጠን። ከዚህ ውጪ ያው የቻልኩትን ያህል ሞክሬያለሁ በእኔ በኩል። እናንተም ደግሞ እንግዲህ ያለውን ነገር እንደምን ብላችሁ በጾማችሁም በጸሎታችሁም በምንኩስናም በምጽዋትም ጉድለቱን አሟሉ አይነት ነገር እግዚአብሔር አብ አላደረገም። ምዕራፍ 11 ሮሜ ቁጥር 29 እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረትን እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቶታል። የኛ ስራ በቃ አለቀለት። ከክርስቶስ ጋር የሚደመር ነገር የለም። አይ እኔም በዚህ ስለመጣሁ የኔም ድርሻ አለ እኮ ዝም ብሎ እግዚአብሔር እኮ በቀጥታ አልማረኝም ብሎ ማንም እንዳይመካ ሁሉንም ባለመታዘዝ ዘጋው። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። የግሪክ አይሁድም ቢሆኑ የግሪክ ሲል እንግዲህ ጠቅላላ አሕዛብን የሚወክል ቃል ነው። አሕዛብን ሁሉ የሚወክል ቃል ከእስራኤል ውጭ ሆነው አሕዛብም አይሁድም ቢሆኑ አስቀድመን ሁሉ ከኃጢአት በታች እንደሆኑ ካሰናቸዋል። ስለዚህ የእግዚአብሔር ጸጋ ሆነ እንግዲህ ለሁሉም ተገለጠ ማለት ነው በማለት ሐዋርያው ቅዱስ ጳውሎስ ይገልጣል። ከዚህ የተነሳ እኛ ኢየሱስ ይበቃናል ብለን ብንል እግዚአብሔር በሰጠን ልክ ነው የተናገርነው፣ አልተሳሳትንም። ኢየሱስ ያንሰናል እምዬን እንጨምር፣ ኢየሱስ ያንሰናል ተክልዬን እንጨምር። ይሄንን እግዚአብሔር አላደረገውም። ደግሞ ቁጣና እርግማን ነው። እውነት ለመናገር እግዚአብሔር በሰጠን ልክ ያለ መጠቀም ችግር ዕዳ ይሆንብናል ማለት ነው። እዚህ ላይ ልጨምርልህና ኢየሱስ ይበቃናል ብለን ስንል ከራሳችን ከአእምሯችን አፍልቀነው ወይም ከልዩ ፍጥረት የተማርነው ትምህርት ሳይሆን ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ ዋህድ ባሕቲቱ ህየንተ ኩሉ ሞተ። አንዱ ስለ ሁሉ ምን አለ? በቂ ነው ማለት ነው። ስለዚህ እግዚአብሔር እናመሰግናለን። በቂ ነው፣ ከበቂም በላይ ነው።
ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ቢያነቡት 14:6 ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በእኔ በቀር ወደ አብ የሚመጣ የለም ያለ ኢየሱስ ነው። ይህን ትምህርት ያስተማረው ሐዋርያው ጳውሎስም ሲናገር በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በቂ ነው ኢየሱስ። አሁንም ለሊቀ ጠበብቱም ሆነ ለሚሰማን የምንናገረው ኢየሱስ ምንድን ነው? በቂ ነው። ዘያምን በወልድ ቦ ሕይወት ዘላለም ወዘሰ ያምን አይደል እንዴ? በወልድ የሚያምን የዘላለም ሕይወት አለው። የማያምንስ ወዘሰ እያምን በወልድ ወደአ ተኮነነ እስመ ያምን በስመ ወልድ እግዚአብሔር ዋሕድ በወልድ የሚያምን በእግዚአብሔር ላይ ስላላመነ አሁን ተፈርዶበታል። ስለዚህ ማንም ሰው በክርስቶስ ኢየሱስ ሲያምን ይድናል። ካላመነ ግን እምየንም ጨመረ፣ ተክልየንም ጨመረ፣ እኔንም ጨመረ፣ አንተንም ጨመረ አይገባም። ኢየሱስ ክርስቶስ ይበቃናል በሚለው ላይ ከአባቶቻችን አስተምሮ እንናገር። ምን ይላል? ወሶ በመጣው እግዚእነ ኢየሱስ ክርስቶስ መንፈሶ ውስተ እግዚአብሔር አቡሁ አስተዳለ ወለነ ፍኖተ ሐዲስ ውስተ ሰማያት ወኢነሐውርን ከውስተ ገሃነም አላ ነተለወ ለዘፈጠረነ ወከመዝን እሜጡ ነፍሳቲነ ውስተ እዴሁ ይላል። ጌታችን ኢየሱስ ክርስቶስ በአባቱ ስልጣን ነፍሱን በስጋው ከለየ በኋላ ወደ መንግስተ ሰማያት ለመግባት አዲስ መንገድ አዘጋጀልን። እንግዲህ ወዲህ ወደ ገሃነም አንሄድም፣ ፈጣሪያችንን እንለዋለን እንከተለዋለን ይላል። ስለዚህ ወደ እግዚአብሔር መንግስት ለመግባት መንገድ የቀደደልን ያዘጋጀልን ኢየሱስ ነው። ይሄ ከአባቶቻችን አስተምሮ ነው። ሃይማኖተ አበው ገጽ 133 ቁጥር 17 ላይ መመልከት ይቻላል። ስለዚህ አዘጋጅቶልናል ይላል። ኢየሱስ ክርስቶስ በቂ ነው የምንለው ከዚህ አንጻር ነው። ምንም ልንጨምርበት አንችልም። አንዱ እርሱ ብቻውን ስለ ሁሉ ሞተ፣ ከሰማይ በታች ያሉትን በደሙ ያድናቸው ዘንድ በምድርም ላይ ያለውን ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ይላል የአባቶቻችን አስተምሮ። ሃይማኖተ አበው ገጽ 268 ቁጥር 25 ላይ መመልከት ይቻላል። ምን ይላል ሃይማኖተ አበው? ወይ ክህለ መኑሂም ኩሉ ዘኮነ ማዳም እስከ ይዜ ይግበር መድኃኒት ዘእንበለ እግዚአብሔር ቃል ከመ ኢይኩን ተስፋነ ሙሱነ እመ ኮነ በሰብ አላ ለሊሁ አምላከ ጽድቅ ኮነ ሰባ። ከአዳም ጀምሮ እስከ ዛሬ ከተፈጠረው ፍጥረት ሁሉ ማንም ማን ሊያድነን አልቻለም። አያችሁ፣ ከአዳም ጀምሮ ከተፈጠረው ፍጥረት ሁሉ ማንም ማን ሊያድነን አልቻለም ከእግዚአብሔር ቃል በቀር። በሰው ቢሆን አለኝታችን ከንቱ እንዳይሆን የባህሪ አምላክ እርሱ ሰው ሆነ እንጂ ይላል። እንግዲህ ተመልከቱ፣ ሰው ከአዳም ከፍጥረት ጀምሮ እስካሁን ድረስ እኛን ሊያድነን ሰው ባለመገኘቱ እግዚአብሔር ልጁን ልኮ እንዳዳንም የሚያሳይ ነው። አንድ ጥቅስ ብቻ ልጨምርና ይህንን እኔም ላቁም። እዚህ ላይ ምን ይላል መጽሐፈ ቅዳሴ ላይ? ወሶበሪ እግዚአብሔር ከመ ይበቁ አላድኅኖ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው ፈነወ ለነ ወልዶ መድኅነ ወመቤዞ ይላል በግዕዙ። ምንድን ነው የሚለው? እግዚአብሔር አምላክ ዓለምን ለማዳን ወሶበሪ እግዚአብሔር ከመ ይበቁ አላድኅኖ ዓለም፣ እግዚአብሔር አምላክ ዓለምን ለማዳን አንድም ሰው ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ የፈሰሰው የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ አስቡት እንግዲህ ከአቤል ጀምሮ እስከ ዘካርያስ ደም እስከ በራኪው ልጅ እስከ ዘካርያስ ደም የፈሰሰው የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ ፈነወ ለነ ወልዶ መድኅነ ቤዛ የሆነ መድኃኒት የሆነ ልጁን ላከልን ነው የሚለው። ታዲያ ከዚህ የተነሳ ኢየሱስ ይበቃናል ብንለው ምንድን ነው ወንጀላችን? ከቅዱሳን አባቶች ከሊቃውንት ጋር ተስማምተን ኢየሱስ በቂያችን ነው ብንል እኛ ኃጢአት የለብንም። ይሄንን ሊቀ ጠበብቱ እንደገና አሁንም እንደገና እንዲያዩልን ጥቅስ ልስጣቸው። አሁንም ለሳቸው ከአባቶቻችን አስተምሮ እንደዚህ የሚል አለ። ወይ ኢሳይያስኒ ነቢይ ይቤ አኮ መተንብል ወይ መልአክ አላ ለሊሁ እግዚእ ዘመጽአ ወአዳነነ ወይ ያዳነነ በደመ ነኪር ወይ በሞተ ብእሲ አላ በደሙ ባሕቲቱ። ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም ይላል። ስለዚህ እርሱ ራሱ ብቻውን እንዳዳነን በቂ ነው ማለት ነው። ኢየሱስ ይበቃናል እንዳለ በቂ ነው። ቅድም ባየናቸው ጥቅሶች ግን አንድ ተጨማሪ አብሮ የታየ ነገር ምንድን ነው? ማርያም እንደኛ ሰው ናት የሚሉ ኢየሱስ ይበቃናል በማለትና ማርያም እንደኛው ናት በማለት እንዴ እሳቸው ምን ሊሉ ፈልገው ነው? እንዴ መልሰን ባጭሩ አንተን ቢካልፍ የተቀመጥክባቸውን በሙሉ አሉና እንደው ሁሉንም ልቅምቅምቅምቅም አድርገው
ይዘዋቸው ወደ ፈጣሪያቸው ወዳጄ ክርስቶስ ሰምራ ሰይጣን እንደላደረግሽው ሰው ናት በማለታችን እንደ መናፍቅ ከተቆጠርን ከሃዲ ከተባል ማርያም ፍጡር አይደለችም ወይም ሰው አይደለችም ልዩ ፍጥረት ናት ማለት ነው ኦርቶዶክስነት ማለት ነው በሳቸው እይታ። ስለዚህ ይሄ በጣም የተሳሳተ አካሄድ እንደሆነ ህዝቡ ማንኛውም ሰንበት ተማሪ ማንኛውም የሴት ወይዘሮ ማርያምን አምላክ ናት ወይም የመላእክት ወገን ናት እንደማይሉ እርግጠኛ ነኝ ከዘሪሁን በስተቀር። ዘሪሁን ብቻ ነው ፕሮቴስታንቱንም ሆነ ተሐድሶ የተባለውን አካል ማርያም እንደኛ ሰው ናት ብለው የሚሉ ብሎ የከሰሰን ዘሪሁን ብቻ እንጂ ማርያም ሰው በመሆኗ ማንም ኦርቶዶክስ አይጠራጠርም። አረ እንዲያውም ራሱ ዘሪሁን መጨረሻ ላይ በሲዲያቸው አንዲት ወጣት ሴት ስትጠይቃቸው አንተ ማርያምን ከምን ወገን ነው የምትመድባት ብላ ስትለው ማርያምማ ፍጹም ሰው ናት አለ። እግዚአብሔር ፈጣሪ ነው። ፍጥረትን ደግሞ በአራት ነገር እናያቸዋለን። መላእክት አሉ፣ የሰው ልጅ አለ፣ እንስሳት አሉ፣ እንዲሁም ጉዛን አሉ። እመቤታችን ከየትኛው ነው የምትመድባት? ከሰው ልጅ ወይስ ከመላእክት? ቅድስት ድንግል ማርያም የአዳም ዘር ናት፣ የሰው ዘር ናት። ኢየሱስ ይበቃናል በማለትና ማርያም እንደኛው ናት በማለት አሁን እሺ ዘሪሁን ራሱን በራሱ እያወግዝ አልሆነም። አሁን እዚህ ላይ ማርያምን እንደኛ ሰው ናት የሚሉ ብሎ እኛን ከሰሰ። ከዚያ ላይ ተጠይቆ ግን ቪሲዲው ላይ ማርያምማ ፍጹም ሰው ናት አለ። ስለዚህ ከራሱ ጋር የሚጣላ ሰው ነው የገጠመን ማለት ነው። እኛ ግን በዚህ አጋጣሚ መቼም እንዲህ አይነት ሰው ከሆነ ዘሪሁንን እልፍ እንበልና የሚሰማን ትውልድና ህዝብ ስለሚኖር ለዚህ ህዝብ ነው እኛ መልእክት ማስተላለፍ የምንፈልገው በዚህ አጋጣሚ። ቀጥለን ግን እኛ ትክክል ማርያም አሁንም እንደኛ ሰው ናት የሚሉ ብለው እኛን ከከሰሱ መጽሐፍ ቅዱስን ይክሰሱት እንጂ እኛ ሊከሱ ስለማይገባቸው ጥቅሱን እናስቀምጥላቸዋለን። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ማቴዎስ 1:18 ይሄ እኮ ሰው መሆኗን የሚያረጋግጥ ቃል ነው። ለአንድ ወንድ መታጨት ደግሞም በመንፈስ ቅዱስ ኢየሱስን ጸንሶ መውለድ በራሱ የሴትነትም የሰውነትም ምልክት ነው። እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው የሚፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ኢየሱስ ሰው ሆነ ስንል ከሷ ተወልዶ አይደለም እንዴ? ከሷ ከተወለደ ታዲያ እሷ ሰው በመሆኑ አይደለም እንዴ? እነሆ ዘመድሽ ኤልሳቤጥ ፈርጌታ ወናሁ እንተ ማዝማድኪ ኤልሳቤጥ ወናሁ ኤልሳቤጥኒ እንተ ማዝማድኪ እነሆ ዘመድሽ ኤልሳቤጥ አለ ገብርኤል መልአኩ በሉቃስ ወንጌል ምዕራፍ 1 ላይ እነሆ ዘመድሽ ኤልሳቤጥ ያለምንም ጥርጥር ሰው ናት። ዘመድሽ ኤልሳቤጥ ከተባለች ማርያም ደግሞ ያለ ጥርጥር ሰው ናት ማለት ነው። ስለዚህ እኛ አልተሳሳትንም። ማርያም ሰው ናት በማለታችን ከገብርኤል ጋርም ከነ ዘካርያስ ከነ ኤልሳቤጥ ጋርም ከነ ጸሐፊው ከነ ሉቃስ ጋርም የተስማማን ሰዎች ነን ማለት ነው። ራሱ በሉቃስ ወንጌል ላይ የተመለከትነው በዘካርያስ በነቢዩ በዮሐንስ አባት በብላቴናው በዳዊት ቤት የመዳን ቀንድ አስነስቷል ተብሎ የተጻፈው የመዳን ቀንድን በዳዊት ቤት ያስነሳው ኢየሱስ ከዳዊት ቤት ከመጣ ማርያምን በዳዊት ቤት ስርናት ያለችው ማለት ነው። የትውልድ ሐረጉ ራሱ መቆጠሩ ማርያም ከሰው ዘር ውስጥ መሆኗን የሚያሳይ ነው። ብዙ ነገር ማለት ይቻላል። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ሲል ሴትነቷ ከሰውነት ውስጥ ያለ ራሱ አዳም ሔዋን ሴት ትባል ከወንድ ተገኝታለችና ሴት ትባል ብሏታል አይደል እንዴ? ከሱ የተገኘችውን ሴት። ስለዚህ ማርያም ደግሞ ከወንድ የተገኘች ሴት ስለሆነች ሴት ተብላ ተጠርታለች በዚህ ክፍል ማለት ነው። ሴቶች ምን ጊዜም ሴት ሲባሉ ከወንድ የተገኙ መሆናቸውን መጽሐፍ ቅዱስ የሚገልጥ ነው። ሌላው በዕብራውያን መልእክት የመጨረሻ ክፍል አድርጌ የምናገረው በዚህ ኢየሱስ ማርያም እንደኛ ሰው ናት በሚለው ላይ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። አሁን ማርያምን መላእክት እንዳንላት ኢየሱስ መጥቶ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ብሎታል አይደል እንዴ? ስለዚህ አሁን ማርያም የመላእክት ወገን ልዩ ፍጥረት ሳትሆን በትክክል የሰው ዘር ናት፣ የአብርሃም ዘር ናት
ኢየሱስ መጥቶ የያዘው የአብርሃምን ዘር ነው ማለት ነው። ስለዚህ ያለምንም ጥርጥር እኛ ማርያም ሰው ናት በማለታችን የሚያስከስሰን የሚያስወግዘን ካለ እስቲ ቀጣዩ እንግዲህ የሲኖዶስ ውሳኔም ሆነ የዘሪሁን መልስ ምን እንደሚሆን እንጠብቃለን። ማስታወቂያ በመምህር ጽጌ ስጦታው ተዘጋጅተው በገበያ ላይ የዋሉ ግሩምና አስደናቂ መጻሕፍቶች። አንደኛ መጽሐፍ ይነጋል፣ ሁለተኛ መጽሐፍ ባህታዊ ሰይጣን በደብረ ሊባኖስ ገዳም፣ ሶስተኛ መጽሐፍ ወጋገር፣ አራተኛ መጽሐፍ ታቦትና ታቦት። ወደፊት የሚታተሙ የመርጌታ ጽጌ ስጦታው መጻሕፍቶች አንደኛ ቅዱሳን ሰይጣናትና ቅዱሳን ዘንዶች፣ ሁለተኛ መጽሐፍ ቅዱስ ሲኖዶስና የተሳተው ውሳኔ። በመርጌታ ሙሴ መንበሩ ተዘጋጅተው በገበያ ላይ የዋሉ አስደናቂ መጽሐፍና ቪሲዲ። አንደኛ መጽሐፍ ከመጋረጃው በስተጀርባ፣ ሁለተኛ ቪሲዲ እኛ ግን የተሰቀለው ክርስቶስን እንሰብካለን። ወደፊት ህትመት የሚጠባበቁ በመርጌታ ሙሴ የተዘጋጁ መጻሕፍት። አንደኛ መጽሐፍ በውኑ ቅዱሳንን ማቃለል ይገባልን? ሁለተኛ መጽሐፍ የመስቀሉ ቀን፣ ሶስተኛ መጽሐፍ በክርስቶስ ሁሉ ተፈጸመ። ከዚህ ቀደም ታትመው አሁን በገበያ ላይ የማይገኙትንም ሆነ ገና ወደ ህትመት ያልገቡትን ለማሳተምና ለማከፋፈል የምትፈልጉ ወገኖች በዚህ ቪሲዲ በተገለጠው አድራሻችን ብትደውሉልን የምታገኙን መሆናችንን እንገልጻለን። የእርሱ በመሆኔ የኢየሱስ ክርስቶስ የጌታ መሆኔ የኢየሱስ ክርስቶስ ደስ ብሎኛል እኔስ ደስ ብሎኛል እኔ ወስብሐት ለእግዚአብሔር። የኢየሱስ ክርስቶስ የጌታ መሆኔ የኢየሱስ ክርስቶስ ደስ